ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የመጣሁት ባለፈው የጀመርኩላችሁን ታሪክ ልጨርስ ነው ማለት ነው። እንዴት አረብ ሀገር ተሰደድኩ የሚለውን ነገር ማለት ነው እና እንድታዳምጡኝ በአክብሮት እጋብዛችኋለሁ። አመሰግናለሁ። እንግዲህ ከዛ በኋላ እንደነገርኳችሁ ብዙ ጊዜ ከቤተሰብ ጋር ትንሽ ጭቅጭቅ ነበረ እና የሆነ ጊዜ ላይ በጣም ታመምኩና ተኛው። በጣም በቃ ከሰው ምናምን ሰውነቴ በጣም ብስቁልቁል አለ ማለት ነው እና ከዛ በጣም በቃ ማለት ስለ በሽታዬ ሳይሆን በዛ ሰዓት በቃ አንቺ ድሮ የሚናገርሽን አሰሚ ምናምን የሚል ወቀሳ ነው የነበረው በዛ ሰዓት ላይ ማለት ነው። አንዳንዴ የሆነ ነገር ስትሆኑ ዱላ ይበዛባችኋል እና እንደዛ በቃ ቅጥቅጥ አረጉኝ ማለት ነው። ማለት ቅጥቅጥ አረጉኝ ስላችሁ በንግግር በተለያየ ነገር ማለት ነው እና ከዛ በጣም ከፋኝ። እንዴ ለምን እኔ ምንድን ያህል ብዬ በጣም አዘንኩኝ። በቃ እንዴ እኔ በሽታዬ ሳይበቃኝ ደግሞ ሌላ ወቀሳ ምናምን ብዬ በጣም አዘንኩና ከዛ በቃ ወሰንኩኝ። አልፈልግም፣ በቃ እዚህ ሀገር መኖር የለብኝም፣ ግዴታ የራሴን ህይወት መጀመር አለብኝ እንደምንም ብዬ ወሰንኩላችሁ። ከዛ አጋጣሚ ማዘርጋው ወደ ዝዋይ ሄጄ ስመለስ አንዲት ጎረቤታችን ነበረች እና ከዛ እህቷ ወደ ቤሩት ፕሮሰስ እንደጀመረች ነገረች ማለት ነው። ውጭ ሀገር እንደዚህ ፕሮሰስ ጀምራ ምናምን ብላ ስትነግረኝ ዋው ምናምን ብዬ ከዛ ደስ ሲል ምናምን አልኩና ከዛ ኧረ እኔም እንደዛ ባገኝ ምናምን ነገር ብዬ አልኩኝ ማለት ነው። ከዛ እሷ ከሄደች ከተወሰነ ወራት በኋላ እንድትጀምርልኝ ጠየቅኳት ማለት ነው። ከዛ በፊት ግን ቤሩት ከመጀመሪያ በፊት ግን ሳውዲ ሞከርኩኝ ማለት ነው። ሳውዲ አጎቴ ሞከረልኝ፣ ሰዎች አጠያየቀ ምናምን አንዳንድ ነገር ሞካከረልኝ። ግን ፓስፖርቴ ላይ ያለው እድሜ እና እዛ መሄድ የሚቻልበት እድሜ የተለያየ ነው እና ገና አልደረሰም፣ በሚቀጥለው አመት ምናምን ነገር ተባለ ማለት ነው። ከዛ በዛ ምክንያት ሳይሳካልኝ ቀረ። ሁሉን ነገር ከጨረስኩ በኋላ በእድሜ ምክንያት ከሸፈ ማለት ነው። ከዛ ቤሩት ጀመርኩ። እቺ ጓደኛዬ ለድሮ ፎቶ ተልኮ ፎቶና የሆነ ነገር ምንድን ነበር ብቻ ረስቸዋለሁ። ፎቶና የሆነ ፓስፖርት ኮፒ ነው ምናምን ብቻ ነው የሚላከው መሰለኝ። ከዛ ተላከ እና ፕሮሰሱ ተጀመረልኝ። ቢሮ ተላከና ፕሮሰሱ ተጀመረ። ከዛ ብዙም ወጪ እንደውም አላወጣም። የሳውዲ እንደውም ወጪ ነበር፣ የደላላ ምናምን ይከፈል ነበር። የቤሩቱ ግን በእዳ ነበረ። እዛ ከሄድኩ በኋላ 2 ወር ሰርቼ ነበረ እዳዬንም ከፍለው የነበረው እና በሱ ነው የቤሩቱ የነበረው። ከዛ በቃ የተወሰነ ብር ነው የፓስፖርት እና የተወሰነ ወጪ ነው ያወጣሁት። ከዛ በኋላ አጎቴ ከፈለልኝ። ከዛ በኋላ ፕሮሰሱ ተጀመረ። በትንሽ ጊዜ ውስጥ ተሳካ ተባለ። ምርመራ ምናምን ጨራረስኩና ከዛ ሄድኩኝ ማለት ነው። ትኬት ተቆርጦልኝ ሄድኩኝ። ከዛ ከሄድኩ በኋላ ቤሩት በጣም ደስ የምትል ሀገር ናት። ያው ድሃ ናቸው ሰዎቹ፣ ህዝቡ ያው ድሃ ነው፣ የታወቀ ነው። ያኔም እኔ የሄድኩበት ጊዜ ይሻላል ትንሽ፣ ግን ብዙም ያን ያህል ደከም ያለች ሀገር ናት እና ደሞዙም ብዙ አይደለም። ያው $150 ነው የነበረው በዛ ሰዓት እኔ በሄድኩበት። ግን ሆኖም ለእኔ ትልቅ ነበር በዛ ሰዓት። ምንም የሌለኝ ልጅ $150 ማለት ለእኔ በጣም ትልቅ ብር ነው እና ደስ ብሎኝ ነበረ ሲሄድ። በጣም በቃ ያው ትንሽ ልጅ ነበርኩኝ እና በቃ እቺማ ምን አሁን ልትሰሪ ነው ወይስ ልታሳድግሽ ነው ምናምን እየተባልኩኝ ኤርፖርት ውስጥ ራሱ በቃ ሰው ጉድ እስኪል ድረስ ማለት ነው። በጣም ቀጫጫ ነኝ ደግሞ በዛ ላይ ያው ቁመቴ ማጨር ነው። ከዛ ደግሞ ቀጫጫ ነኝ እና ፊቴም ደግሞ በጣም በቃ ይሆነ እና በቃ ወይኔ በቃ ብሎ ሰው ሁሉ በቃ አንቺማ ምን በቃ ተመላሽነት ነው፣ አይ ምስኪን እያሉ ከንፈራቸውን ግማሹ ይመጥብኛል፣ ግማሹ እና ግማሹ በቃ ሙድ ይዝብኛል። አይ ምናምን አንቺ ብንድትሆኝ ነው እንደው በቃ ምናምን እያሉ። እኔ ግን ያው ጎበዝ ነበርኩኝ በእውነቱ ለመናገር፣ ስራ ጎበዝ ነኝ፣ ስራ እሰራለሁ። በስራ ነው ያደግኩት
ከልጅነቴም ጀምሮ እግዚአብሔር ይስጣቸው ቤተሰቦቼ ያሳደጉኝ ቤተሰቦቼ። ያው ጉዳትም ቢኖረው አንዳንዴ ጫና አለው፣ ጉዳት አለው፣ ይከብዳል። በልጅነት ብዙ ተቦሳቅሎ ማደግ ማለት ያው በስራ እንደዚህ በጣም ጫና የስራ ጫና ካለባችሁ አንዳንዴ ይጎዳል፣ ግን ደግሞ አንዳንዴ ደግሞ ይጠቅማል። እኔ አሁን ብዙ ጊዜ ጠቅሞኛል፣ እግዚአብሔር ይመስገን። ስራ አልንቅም ምናምን፣ ስራ አልጠላም፣ ግን አንዳንዴ ደግሞ ያው አለው ተጽዕኖ። ብቻ ግን ተመስገን ሄድኩኝ፣ ሰራው እና ሰዎች በጣም ደስ ይላሉ፣ ፈኒ ነበሩ ምናምን። እንደ ቤተሰብ እንደ ልጅ ነበር ያዩኝ ማለት ነው። እንደ ልጃቸው ነበር የሚያዩኝ። ያው እንደ ልጆች እንደምላችሁ ያው እንደ ልጃቸው ስላችሁ ያው ታውቃላችሁ፣ አረብ ነው። ግን ክፉ ሰዎች አልነበሩም። ስራም ያን ያህል ብዙ የሚካበድ አልነበረም ለእኔ ማለት ነው። ሰው አካብዶ ነበር የሚያወራ የነበረው። ለእኔ ግን ሲምፕል በቃ በሳምንት አንዴ ነው ቤት ማጸዳው ምናምን እና በቃ ቤቱን አንዴ በሳምንት አንዴ በደንብ ፏ አድርጌ ያጸዳለሁ። ከዛ በኋላ ግን ያለውን እንደዚሁ አለ አይደለ የቆሸሸውን ምናምን ፓርት አጸዳዳለሁ። ከዛ ውጪ ከሴትዮዋ ጋር እንተጋገዛለን ምግብ ስትሰራ ምናምን። ሰውየው ያው ጥሩ ሰው ነው፣ ይጮሃል፣ አንዳንዴ ይቆጣል፣ ተቆጪ ነው፣ ተናዳጅ ነው፣ ግን ደግሞ ጥሩ ሰው ነው የነበረው ማለት ነው። እና አንድ ቀን በጥፊ አጋጨኝ ማለት ነው። በሆነ ውሃ እዛ ሀገር ያው የምትኖሩ ሰዎች ታውቃላችሁ፣ ውሃ ችግር ነው፣ ውሃም ኤሌክትሪክም ችግር ነው እዛ ሀገር። እና ውሃ በትንሹ ተጠቀሚ ያለኝ ሰውየው። ውሃ የለም ነበር ቤት ውስጥና ውሃ ሳይኖር ደግሞ እዛ ሀገር ያሉ ሰዎች ሊቀውሱ ነው የሚደርሱት። እኛ ለምደነዋል አበሾች፣ ችግር የለብንም። ከዛ እኔ ደግሞ በተፈጥሮ ውሃ በትንሽ ማድረግ አልችልም። በዛ ላይ ረመዳን ነበርና የሆነ ሰላጣ ጠቢ ብሎኝ ሰላጣ እያጠብኩኝ ነው። ከዛ በትንሹ ተጠቀሚ ያለኝ፣ እሺ አልኩኝ። በትንሹ ተጠቀሚ ያለኝ እየጮኸ ማለት እሺ አልኩኝ። ከዛ ምንድነው እንጂ ማሰማው ምናምን ብሎ ግፍትር አረገኝ ማለት ነው። ከዛ ዘይት ከኋላ ነበረ እንትን ድንች እየተጠበሰ። ከዛ ተናደድኩኝ። አልወደኩም ግን ተናደድኩኝ። እንዴት ሰውዬ እንደዚህ ገፍትረኛ ምናምን ብዬ እኔ ደግሞ ለኛ የሆነ አንዳንዴ ደሜ ፍልት የሚለው ነገር አለ የሆነ ሰዓት ላይ ማለት ነው። አልናገርም፣ ዝም ነው የምለው። ግን የሆነ ሰዓት ላይ ብውስል በቃ ቀየራለሁ። ከዛ እንዴ ምናምን ብዬ ከዛ በቃ ይጮህብኝ ጀመር ማለት ነው። ከዛ እኔም ከዛ ጮኩበት ካላስ አልኩት። ከዛ ብዬ ስጮህበት ከዛ ብዬ ጮኩበት፣ ተናደድኩ። ካላስ ምናምን ብዬ ስጮህ ከዛ በጥፊ አለኝ።